ዛሬ የቅርጹ ውድድር ተወዳድረን እናሸንፋለን። አንድ ቪዲዮ አይተን ነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን ጌታ ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። አሁን እንግዲህ ላሚን ያማል ወይባ ሊታጠን ነው። ይውት በእናታችሁ አየ እዛ እንዴ ምንድነው? ሜሲ ችግር አለ። ተው አሁን ጀሜሲ ምን ነገርኩህ? አንዴ ነገሮችን እንደ ታላቅ ረጋ ብለህ ማሰብ ነው ያለብህ። ገባ? አንተ እኮ ሌጀንድ ነህ። ተረዳኝ። ይሄ ገና ቲኔጀር ሜሲ አይዞህ አንተ እዛው ተው። ገባ? ሜሲ ችግር የእውነት ከያማል በላይ ያማልን አይመስልም? ይውት እስኪ የእውነት እኔ ራሱ ማመን አቃተኝ። ግራ ያጋባላ። አንድ አይነቶች ናቸው። ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ከፋኝ እንደገና መረረኝ አመት እንግዲህ ሲጠበቅ የነበረው ሜሲ ያማልን እያጠበው ነው። ካሜራ እንግዲህ እንደምታዩት ታሪክ እየተደገመ ነው። እያጠበው ነው። ከ19 ዓመት በኋላ ታሪክ እየተደገመ ነው። ያትምታው እንጂ አንተ ስነ ስርዓት ይኑር። ዋው የዚህ ታሪክ ባለቤት መሆናችን ይፈጣ እንዴ! እኛ ኢትዮጵያውያን ከ19 ዓመት በኋላ ሀገራችን አምጥተን ሁለቱንም አጥበናቸዋል። እሱ አልታጠበም። ዋው የእውነት ይሄ ታሪክ ነው። ተው አታልቅስ። ሄደ። ከሜሲና ከያማል ማን ይመቻል? መሲ። አሁን ብታገኙ ምን ይሰማል? በጣም ደስ ይለኛል። የእውነት ሜሲ ካሜራ አይመስልም? ሜሲ አታፋሻ ይመስላል። የእውነት አታፋሻ ይመስላል። ያማልም አለ። በዚህ አጋጣሚ ያማል ና ዴስ ያማልን አይመስልም? የእውነት ተመቹ። እኔ አባ ቴንክ ሶ ማች እናመሰግናለን። እንግዲህ ታሪክ ሊደገም ነው። የዓለም ዋንጫን እዚህ ኢትዮጵያ ላይ አሁን ልንደግመው ነው። የእውነት እንደ አንድ ኢትዮጵያዊ ይሄን ማየት በጣም ኢሞሽናል ያደርጋል። ሁለት ባላንጣ የሆኑ ተጫዋቾችን ኢትዮጵያ ድረስ አምጥቶ ማጫወት በጣም ከባድ ነገር ነው። ይሄን ስለታደልኩ በጣም አመሰግናለሁ። ይሄ ሆኖም በእናንተ ነው። ላይክ፣ ፎሎ፣ ሼር አድርጉ። ቴንክ ዩ። አንድ ቪዲዮ አይተን ነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር የለም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላለች ውሰድ። አይሆንም። መጀመሪያ አንተ ነው የወደደችው ነው። ካንተ አይበልጥም። በእናትህ ችግር እግዚአብሔርን ችግር የለውም። በእናትህ ውሰድ አልኩ። እኔ አይደለም በቃ እኔ አልፈልግም። ዳውድ ያዛት እቺ በቃ በእናትህ አልፈልግም። አቦ ሰሞኑን ቪዲዮ እንስራ ስለው አይሰራ። በቃ ዝም ብሎ ፍቅር ይላል። ችግር አለበት ይሄ ልጅ። ይሁት አሁን ራሱ ቆይ ይሁት በእናትህ ምን ስራም ከኔ ጋር ገንዘብ አለኝ። ኬት አመጣ ሸጥኩት። ቲክቶክ ምን ላይ ዌብሳይት ላይ ነው ጃኖ ማርኬት ብለህ ሰርች ታደርጋለህ። የፈለገውን የሶሻል ሚዲያ አካውንት መሸጥም መግዛትም ይችላል እንዴ። እንዲሁም በተጨማሪም ደግሞ ዌብሳይቱ ላይ ዳውንሎድ የሚለውን በመንካቱ ጃኖ ማርኬትን በአፕሊኬሽን መልክ መጠቀም ይችላል። አከፋፈሉም በውጭም በኢትዮጵያም ጽድት ባለ መንገድ ስለሆነ የሚሰራው በጣም ቀላል ነው። ገብተህ መሸጥ ትችላለህ አካውንትን። አይዞህ በቃ ሰላም ነው እናቴ፣ እንዴት ነሽልኝ? አንዴ ትይዥልኛለሽ ጫማዬን ልሰር። ይቅርታ ግን ጾም ጥሩ ነው። ነገ ይፈታል። ላንቺ ነው የእውነቴን ነው። የእውነት ምን በቃ የእውነቴን ነው። እግዚአብሔር የኔ ናት። መልካም በዓል። መልካም በዓል። ለእርሶ ነው። የእውነቴን ነው። እግዚአብሔር ዶሮም ይሄም ለእርሶ ነው። ለምን በቃ በዓል ነው ነገ። መልካም በዓል። የእውነቴን ነው። አንዴ ይዙልኛል ጫማዬን ልሰር። ለእርሶ ነው። መልካም በዓል። ለእርሶ ነው። ነኔ አዎ እግዚአብሔር ወይ የኔ አባት መልካም በዓል ላንቺ ነው። ወይ እናቴ ላንቺ ነው። መልካም በዓል እናቴ። መልካም በዓል ላንተ ነው።
ላንተ ነው ላንተ የእውነቴን ነው። መልካም በዓል። እሺ አባት ዛሬ የቅርብ ውድድር ተወዳድረን እናሸንፋለን። አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ